እንግዲህ ቤተሰቦች አባቴ ይመስላል ወደ እናንተ አውጥቼላችኋለሁ ጎትቼ አያምሩም እንደዚህ ወደ ኋላ ነው ምን መልሳለን እንግዲህ እኔና ወንድሜ ለፍተን ካሁን በኋላ በእኛ ነው የምንጥለው እና ምን ትላችኋለህ እስኪ እኔ ይቅርታ ልጄን ወደ ቤት ስላመጣችሁልኝ በጣም ትልቅ ምስጋና አመሰግናችኋለሁ። ሰላም ውዴኔ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ያው ዛሬ በቃላችሁ መሰረት የጎዳና ልጅ ስቃይ የሚለው ኮንተንታችን እንዳለው ሆኖ እሁድን ከፋሚሊ ጋር የሚለው ኮንተንታችን ዛሬ ወደ እናንተ ልናመጣ ነው በቃላችሁ መሰረት። እናም ዛሬ ፍላጎቴ ሁለታቸው ማዘርንም ፋዘርንም ወደ እናንተ ላቀርብ ነው። ማለት እነሱ ምንም ስራ ሳይሰሩ ቁጭ ብለው እኛ ቁርስ ሰርተን ቡና አፍልተን ወደ እናንተ ልናበላቸው ነበር፣ ቡና አፍልተን ልናጠጣቸው ነበር። ነገር ግን አልተሳካም። በነገራችን ላይ ወንድሜ ዛሬ የለም። ካሁን በኋላ ግን ይኖራል። ምክንያቱም ካሁን በፊት ያልነበረው ስራ ጧት ማታ ስለሚሰራ ነው። አልተመቸውም እና ቪዲዮም ለመልቀቅ አልተመቸውም እና ግዴታ ስለሆነበት ሊያቆም ነው ስራው። እንደኔ አይነት ስራ ካገኘ ይገባል፣ ካልሆነም ሁለታችን አውርተንበታል ስራ ያቁም። ምክንያቱም ዩቲዩብ ለኔና ለሱ በጣም አስፈላጊ ነገር ነው። ከሁለት አንዳችን ግዴታ መለወጥ ስላለብን ዩቲዩብ መስራት ግዴታችን ነው። እናም ውዴኔ ቤተሰቦች ነገ ወይ ከነገ ወዲያ ስራውን ያቆማል። ማለት እኔና እሱ ሁሌም እንገናኛለን ማታ ማለት ነው። ቪዲዮ ወደ እናንተ ላቀርብላችሁ አልቻልኩም እንጂ ሁሌም እኔና እሱ እንገናኛለን። አሁን ራሱ እሱ ጋር ነበርኩ። ለዛ ነው አርፍጄ ነው ማዘር ቁርስ ሰርዝ እንጀራ ጋግራ ምናምን የጠበቀችኝ እና እግሯን አሟታል። እረፊ ብያት ነበር ቁጭ እንድትል ፈልጌ ነበር። ዛሬ ቀን አልሆነልኝም። አርፍጃለሁ፣ አርፋጆኛለሁ። ምክንያቱም ብራዘር ጋር ነበርኩ፣ ወንድሜ ጋር ነበርኩ። ከሱ ጋር ቁጭ ብለን እያወራን ነበር። እናም ውዴኔ ቤተሰቦች ይሄ ቦታ በነገራችን ላይ የኔ አይደለም፣ ብቻውን ለካፕል ነው አይደል የሚሆነው። ለማዘርና ለፋዘር ነው ያወጣሁት። እኔ እዚህ ጋር ነው የምቀመጠው እና ውስጥ ናቸው ስራ እየሰሩ ነው። ፋዘር ቁጭ ብሏል። ወደ እናንተ ዛሬ ግድ ጎትቼ አመጣላቸው። ጎትቼ ማለት ነው አልሰማውም። ዛሬ ወደ እናንተ አመጣለሁ፣ አስተዋውቀዋለሁ። እሱ በነገራችን ላይ አትፍረዱበት። ማለት ወደ ቪዲዮ መቅረብ አይፈልግም፣ ይፈራል። ወደ እናንተ መቅረብ አይፈልግም፣ ማውራት ምናምን አይችልም እና ለዛም ነው ወደ ቪዲዮ አልቀርብም ያለው። ማዘርን እስኪ አሁን ከኩሽና እናውጣትና ይዘናት እንምጣ። እዚሁ ጠብቁኝ እና እወዳችኋለሁ። ተከተሉኝ። ፋዘርን አስተዋውቃችኋለሁ። እዚሁ ጠብቁኝ። አንቺ በቃ ስራ ዛሬ ቀን ረፊ ብንልሽ እምቢ አልሽ አይደል? ዛሬም ቀን አታርፊም። በስመ እንግዲህ ቤተሰቦች አባቴ ይመስላል ወደ እናንተ አውጥቼላችኋለሁ ጎትቼ። አያምሩም እንደዚህ ወደ ኋላ ነው ምን መልሳቸው። እንግዲህ እኛ ወጣቶች ነን በዘመነ መልኩ። እነሱ በነገራችን ላይ ቆይቷል ከተጋቡ 28 30 ምናምን ከዛ በላይ ነው እና አሁን ወደ ኋላ እንመልሳቸዋለን። አያረጁብንም፣ እንዲሁ እንዳሉ እናስቆያቸዋለን። እኔና ወንድሜ ለፍተን ካሁን በኋላ በእኛ ነው የምንጥለው እና ምን ትላችኋለህ እስኪ? እኔ ይቅርታ ልጄን ወደ ቤት ስላመጣችሁልኝ በጣም ትልቅ ምስጋና አመሰግናችኋለሁ። ይቅርታውን ተቀብያለሁ። አብረን ስለተቀመጥን በጣም ደስ ብሎኛል። ደስ ይበላችሁ። አሁን በኋላ ያለውን ነገር ችግር የለውም። እናም ውድ ቤተሰቦቼ እንዳያችሁት ነው። አሁን ቪዲዮ ላይ ስለሆነ ነው አይተውኝ ሊጠግሙኝ አልቻሉም እና ካሁን በኋላ ያለምንም ሀዘን በደስታ ነው የምንቀጥለው። የምንም ችግር፣ የምንም ሀዘን፣ የምንም መረባበሽ ብሎ ነገር የለም። እንደነገርኳችሁ ወንድሜ ከነገ ወዲያ እዚህ ቤት አብረን ወደዚህ ይመጣል። አብረን ቪዲዮ እንሰራለን። አብረን ያለውን ነገር እየተወያየን ምናምን ወደ እናንተ እናቀርባለን እና ትላንትና በነገራችን ላይ ቪዲዮ ልሰራ ወጥቼ ነበር። ነገር ግን አልተመቸኝም። ማለት የሆነ ነገር አይቼ በጣም ተረብሼ ቪዲዮ ልሰራላችሁ አልቻልኩም። እሱን ደግሞ ነገ ነግራችኋለሁ። አሁን ቀደመችኝ። እኔ እንዲሰሩ አልፈልግም ነበር። ዛሬ
ቁርስ ሰርተን ምናምን እንጀራ መጋገር ባልችልም እንጀራ ሲስተር ትንሿ እህቴ ትጋግር ነበር። እኔ ቡና አፈላልቼ ምናምን ያለውን ሴሪሞኒ አቀራርቤ ወደ እናንተ እቀርባለሁ ብዬ ነበር። ቀድመውኝ ጠጥተዋል። አሁን በነገራችን ላይ 5 ሰዓት ሆኗል እና በጠዋት ነበር ደስ የሚለው። ከዛሬ በኋላ አብረን ነው የምንቀጥለው። አብረን ነው ወደ እናንተ የምንቀርበው። እሁድን ከቤተሰቦች ጋር፣ እሁድን ከፋሚሊ ጋር የሚለው ኮንተንታችን በዚሁ ይቀጥላል። አያምርም? እና እንዴት ነው አላማረባቸውም? ሁላችንም ደግሞ አብረን ስንሰበሰብ በጣም ያምርብናል ብዬ ተስፋ አድርጋለሁ። በሚቀጥለው ሳምንት በሚቀጥለው እሁድ ከወንድሜ ጋር ከእህቶቼ ጋር እንዳለ አብረን ሆነን የቡና ሴሪሞኒ ምናምን አዘጋጅተን በሚገርም ሁኔታ ወደ እናንተ እንመጣለን። እንግዲህ ውስጥ ስራ ቡና እየጠጡ ነው። ጎረቤት አስቀምጠው ነው የመጡት። በግድ ነው ይዣቸው የወጣሁት። እየሰደቡኝ ነው በውስጣቸው አልሰዳችኝም እና እየቀለድኩ ነው። እና በነገራችን ላይ አምሮባቸዋል። በዚሁ ትቀጥላላችሁ እና ወዳችኋለሁ። እኛም እንወድሃለን ልጄ። እንኳን ለመስደብ ጠግበንም አላየንህም። እናመሰግናቸዋለን ይህንንም ልጃችን ያቀረቡልን። እናም ውድ ቤተሰቦቼ ይሄንን ይመስላል። በቃ ግቡ፣ አላቋርጣችሁ። ቡና ያው ላስታውቅ ብዬ ነው። አባቴን ያው እንደምታዩት ነው። በጣም ነው የምወዳቸው ሁለቱንም። እና የኔ ቤተሰቦች አሁን አቋርጫቸዋለሁ። በሚቀጥለው ሳምንት በሰፊው አይታችሁ እንዳጠግቧቸው። ባገባ አስክሬላቸዋል። ከዚህ ቤት ልወጣ ነው። አውቄ ነው። ጓደኛ ብቻ ነው ያለኝ። እሱ ችግር የለውም። ምን ትላለህ? እኔ ላገባ ነው ብያታለሁ። እሷ ውጭ አትወጣብን። አሁንማ የእኛም ትንፋሽ መልስ፣ አንተን ትንፋሽ መልስ፣ የእኛም ትንፋሽ እንመልስ። አሁንማ የምን ማግባት ነው? እያወቅኩ ነው። አላገባም። ህፃን ገና 15 ዓመት 18 ዓመት አልሞላ ልጅ የትዳር ቦታ አትሄድም። ለእናቶች ሁሌ ምሳነን 22 ዓመቴ ሊሞላኝ ነው። ሸምጥጣ እያለች አልሞላኝም። መስክር አባት ገና ነው። ኧረ እሱም ተጨመረልኝ። ታላቅም አልሞላውም። ኧረ የሆነ ነገር በሉኝ። በዚህ ቁመቴ በዚህ እድሜ 22 አልሞላም ይሉኛል። ላም ቀንዷን አስከብዳትም እኔ ልጄን አስከብደኝም። አሁንም አዝልሃለሁ። ያው የእናትና አባት ነገሬ ነው። እናትና አባት ሁሌም ልጆቻቸው ለነሱ ሕፃን ናቸው። እንግዲህ ልታሰር ነው፣ በእነሱ ልታሰር ነው። አታገባም ብለውኛል። ማግባት ቀላል አይመስልም። በቀላል ለምታገባው አላችሁ፣ ሌሎችም አላችሁ። አንድ ላይ የሚያማገም በቃ አታዋርዱኝ። በፋሚሊዎች ፊት ዛሬ በቤተሰቦች ፊት አታዋርዱኝ። እኔ አድጌያለሁ። እኔም አውቄ ነው። እድሜህን የምናውቀው እኛ ነን። ማደግ አይደለም የምታየው። አውቄ ነው። አላገባም እና ተሰናበቷቸውና እናንተ ግቡ። እሺ፣ እናመሰግናቸዋለን። በቃ አሁን ያው እንዲህ ልቀመጥ። እዚች ጋር አንድ ሴት ብትኖር አሪፍ አይደለም ብላችሁ ታስባላችሁ? ለሁለት ነው የሚያምረዋ። እናም ውድ የኔ ቤተሰቦች ያው እንዳያችሁት ነው። ፋዘር ብዙም ማውራት አይችልም፣ ይፈራል፣ ቪዲዮ ላይ ይፈራል። ውስጥ ላይ እኔ እኮ ቃጠሎ ነው ማለት። እኛ ቤተሰብ ደስ ከሚለው ነገር ሁሉም ነገር በምክር ነው የምንፈታው። ተሰብስበን አሁን እኔ ቡና አልጠጣም፣ ነገር ግን ከነሱ ጋር የቡና ያለው ሴሪሞኒ ዝግጅቱ ምናምን ደስ ስለሚለኝ ከነሱ ጋር መሆን ፈልጋለሁ። ከዛሬ በኋላ በእንደዚህ ሁኔታ እቀጥልላችኋለሁ። ሁለቱ ኮንተንት ብቻ ነው ወደ እናንተ ማመጣላችሁ። በነገራችን ላይ እንድትሰለችሁ አልፈልግም፣ እንድትከታተሉኝ እፈልጋለሁ። የጎዳና ልጅ ስቃዩን ብቻ አይደለም ወደ እናንተ መመጣው፣ ፍቅሩን ያለውን ድባብ በዝግጅታቸው ምናምን ለሰው ያላቸው ፍቅር ወደ እናንተ አመጣለሁ እና ለሰው ጥያቄዎችን እየጠየቅን የጎዳና ልጅ ሆኖ ተቀባይ ይኖረዋል። ከጎዳና ልጅ እና ከኖርማል ሰው
የትኛው ነው ተቀባይነትን የሚያገኘው እያልን በጣም ብዙ ነገሮች አሉ ወደ እናንተ ማመጣላችሁ እና ያ በትዕግስት እና ተመስጣችሁ እንድትከታተሉኝ ይፈልጋለሁ። እንድትሰላችሁ አልፈልግም። ማለት በእርግጥ ያው ሁሌ አንድ ነገር ብቻ ሊያሰለቻችሁ ይችላል። ነገር ግን እንደዛ አይደለም። የተለያዩ ነገር ወደ እናንተ አመጣለሁ። አስቂኝ፣ አዝናኝ፣ የጎዳና ልጅ ያለው ፍቅር እና ፕራንክ እያደረግን የጎዳና ላይ ፕራንክ እና ወንድሜም ከኔ ጋር ይመጣል። ለሁለት ነው የምንመጣላችሁ ከዚህ በኋላ በሚገርም ሁኔታ። በነገራችን ላይ ለማየት ከቸኮላችሁ ገብታችሁ ማየት ትችላላችሁ። ፊቱን ማየት ከፈለጋችሁ ወንድሜን ሄና ግሬስ የሚል የዩቲዩብ ቻናል አለው። እዛ ገብታችሁ ማየት ትችላላችሁ። ቆንጅዬ ወንድም አለኝ እና ከዚህ በኋላ ከነገ ወዲያ ማለት ከተመቸው ከነገ ወዲያ አንድ ቪዲዮ ወደ እናንተ እለቅላችኋለሁ። ከሱ ጋር እንድትከታተሉኝ ይፈልጋለሁ። ቅድም ያልኳችሁ ትላንት ያጋጠመኝ አሳዛኝ የቀኑ ሌን እነግራችኋለሁ። በዛው አጋጣሚ ዛሬ አልተሳካልኝም፣ አርፍጃለሁ። ቡና አፍልቼ ቁጭ ብለው እንዲጠጡ ነበር ፈልገው። በሚቀጥለው ሳምንት ወንድሜም ባለበት በሚገርም ድባብ ትጠብቁኛላችሁ። አሪፍ ቪዲዮ ወደ እናንተ አቀርባለሁ እና በዚሁም ቀጥል አይደል? እስኪ ኮሜንት ላይ ሀሳብ አስተያየት ያለው እቀበላለሁ። ያው የእናንተው ሀሳብ ነው። የዛሬው ቀን የዛሬው ሴሪሞኒ ማለት እሁድን ከፋሚሊ ጋር የሚለው የእናንተው አቀራረብ ነው። እንደዚሁ በዚህ ተመሳሳይ ሀሳብ ካላችሁ በኮሜንት ሴክሽን ላይ አይዞ በሉኝ፣ ማነው ግለጹልኝ። እኔም ሀሳብ አስተያየት እቀበላለሁ። እናም በጣም ወዳችኋለሁ። ስለምትከታተሉኝ ከልብ አመሰግናለሁ። ከኔ ጋር እንደምትሆኑ ትልቅ ተስፋ አለኝ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ የኔ ውድ ቤተሰቦች፣ ወዳችኋለሁ።